ዊሊያም ወርድስዋርድ እንዳለው ብዙ ጊዜያችንን በመቸኮል ስለምንሰራ ስራችን የወደቀ ደስታችን የቀዘቀዘ ብዙ የምንጸጸት ነን። ስለዚህ ለጊዜው ረጋ እንበልና ዝም እንበል ይላል። መቼ ነው ለመጨረሻ ጊዜ ዝም ያላችሁት እና ረጋ ያላችሁት? መቼ ነው ለመጨረሻ ጊዜ አይምሮአችሁን፣ አካላችሁንና መንፈሳችሁን ለማደስ ትኩረት ያደረጋችሁት? ሁሉም የዓለማችን ጥበቦች ወደ አንድ ድምዳሜ ይደርሳሉ። ከራሳችሁ ትክክለኛ ማንነት ጋር ለመገናኘትና ውስጣችሁ ከተደበቀው ታላቅ ኃይላችሁ ጋር እንድትገናኙ በየጊዜው የጥሞና ወይም የዝምታ ጊዜ ያስፈልጋችኋል። እርግጥ ነው ተጨናንቃችኋል። ነገር ግን ቶር እንዳለው መጨናነቅ ብቻውን በቂ አይደለም። ጉንዳኖችም እንዲሁ ናቸው። ጥያቄው መሆን ያለበት ግን ምን ላይ ነው ተጨናነቅከው የሚለው ነው። የዝምታን አስፈላጊነት ሲያስብ አንድ የድሮ የፋኖስ ጠባቂ ታሪክ ትዝ ይለኛል። ሰውየው በዘይት ማስቀመጫ ሳጥኑ ውስጥ ለፋኖስ ማብራት የሚጠቅመው የተወሰነ የነዳጅ ዘይት ነበረው። ሰውየውም ሌሊት ፋኖሶቹን ይዞ በመውጣት በባህር ዳርቻ የሚያልፉ መርከቦችን ከአለት ጋር እንዳይጋጩ ምልክት ይሰጣቸው ነበር። ታዲያ አንድ ቀን የሆነ ሰው ወደ ፋኖስ ጠባቂው በመምጣት ለቤቱ የሚሆን የተወሰነ ጋዝ ጠየቀው። ፋኖስ ጠባቂውም በፈቃደኝነት ሰጠው። በሌላኛው ቀን አንድ ተጓዥ ለመንገዱ የሚሆን የፋኖስ ነዳጅ ጠየቀው። ሰውየውም አሁንም በፈቃደኝነት ሰጠው። በቀጣዩ ምሽት አንዲት ሴት ወደ ፋኖስ ጠባቂው በመምጣት ለቤቷ የምታበራውና ቤተሰቧ እራት ሲበሉ የምታበራው ነዳጅ ስለሌላት የፋኖስ ዘይቱን እንዲሰጣት ጠየቀችው። በዚህ ጊዜ ፋኖስ ጠባቂው ቢበሳጭም ካለው ላይ አንስቶ ሰጣት። ትንሽ እንደቆየ ግን ዘይቱ አልቆ ሳጥኑን ባዶ ሆኖ አገኘው። በዚህም ምክንያት ፋኖሱ ነዳጅ ስለሌለው መብራት አቆሞ ብዙ መርከቦች ተጋጭተው ብዙ ህይወቶችም ጠፉ። ምክንያቱም ፋኖስ ጠባቂው ቅድሚያ የሚሰጠውን ነገር ስለዘነጋው። የመጀመሪያ ግዴታውን በቸልተኝነት በመተው ብዙ ነገሮች ወደሙ። በቀን ለጥቂት ደቂቃዎች ዝም ማለትና ለብቻ መሆን ከፍተኛ ብላችሁ የሚጠሩትን የህይወት ቅድሚያዎች ላይ ትኩረት እንድታደርጉና በህይወታችሁ ውስጥ ቸል ያላችኋቸውን ጉዳዮች ለመፈተሽ ይረዳችኋል። በቀንህ ለራስህ ዝም ለማለትና ለጥሞና የሚሆን ጊዜ የለም ማለት በፍጥነት እየሄድክ ነው ማለት አይደለም። ነዳጅ ጨርሰህ መቆምህ አይቀርም። ዞሮ ዞሮ አንተው ነው ይጎዳሃል። ስለዚህ ጥቂት ጊዜ ውሰድና እረፍት አድርጋ አሰላስል። ሮቢን ሻርማ Who Will Cry When You Die ከሚለው መጽሐፍ። ይህ ቪዲዮ ከጠቀማችሁ ላይክ አድርጉ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ማድረግ ቤተሰብ መሆናችሁን እንዳትረሱ። እንዲሁም ዲስክሪፕሽን ቦክስ ላይ ያስቀምጥንላችሁን የቴሌግራም ቻናላችንን ሊንክ በመንካት የቴሌግራም ቻናላችንን ጆይን አድርጋችሁ በየጊዜው አዳዲስና አሪፍ መልእክቶችን ደርሳችሁ ይረዳችኋል። እስከ ቪዲዮአችን ፍጻሜ አብራችሁን ስለነበራችሁ ከልብ አድርጌ አመሰግናለሁ። መልካም ጊዜ፣ ቸር ቆዩልኝ። ቻው